በዛሬው ዕለት ወንድ 965 ሴት 492 ድምር 1457 መደበኛ ተማሪዎች እንድትመረቁ ተወስኗል። ስለሆነም መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። ተመርቃችኋል። እንኳን ደስ አላችሁ። በድጋሜ እንኳን ደስ አላችሁ። በከፍተኛ ትምህርት አዋጅ ቁጥር 1152/2011 እንዲሁም በሚኒስትሮች ምክር ቤት ደንብ ቁጥር 227/2003 በተሰጠው ስልጣንና ኃላፊነት መሰረት በየኮሌጆች የአካዳሚክ ኮሚሽን ተረጋግጦ በዩኒቨርሲቲው ሴኔት ጸድቆ መደበኛ ወንድ 26 ሴት 10 በድምሩ 36 የማታ ወንድ 139 ሴት 23 በድምሩ 162 የክረምት ወንድ 114 ሴት 52 በድምሩ 166 በአጠቃላይ 279 ወንድና 885 ሴት በድምሩ 364 በድህረ ምረቃ ተመርቃችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ዶክተር ደመቀ እናመሰግናለን። እንግዲህ ሁላችሁም ተመርቃችኋል። እንኳን ደስ ያላችሁ እንፈልጋለሁ። አመሰግናለሁ። እንኳን ደስ አላችሁ። በደብረ ማርቆስ ዩኒቨርሲቲ በሶሻል ሳይንስ እና ሂውማኒቲስ ኮሌጅ በእንግሊዝኛ ቋንቋና ስነ ጽሑፍ ትምህርት ክፍል ለአራተኛ ጊዜ በፒኤችዲ ፕሮግራም ተመራቂ የትምህርት ክፍሉ ፒኤችዲ ካሪኩለም በሚፈቅደውና በሚያዘው መሰረት የሚፈለግበትን ኮርስ ጨርሶ የምርምር ስራውን በዋናና ረዳት አማካሪዎች አጋዥነት አጠናቆ በታዋቂና ዓለም አቀፋዊ ጆርናሎች ላይ ከምርምር ስራው በማሳተም ለተቋቁሞ ቀርቧል። ተቋቁሞውንም በውስጥና በውጭ ፕሮፌሰሮች ተገምግሞ አልፏል። ለዚህም ለምረቃ እንዲበቃ ተደርጓል። ስለዚህ ተመራቂውን በሕጉና ፕሮቶኮሉ ደንቡ በሚያዘው መሰረት ለመመረቅ የተመራቂው ዋና አማካሪ ዶክተር ስማቸው ጋሻዬ የመመረቂያ ሁድ በመያዝ ወደ መድረክ እንዲወጡልን በአክብሮት እጠይቃለሁ። የዩኒቨርሲቲያችን ፕሬዝዳንት ዶክተር ሳይን ካሳው በተመራቂው ዋና አማካሪ ዶክተር ስማቸው ጋሻዬ አቅራቢነት ተመራቂውን እንዲመርቁልን በአክብሮት ጋብዛለሁ። ዶክተር አለልኝ ስንሻው ለአራተኛ ጊዜ በፒኤችዲ የተመረቀ በእንግሊዝኛ ቋንቋና ስነ ጽሑፍ እንኳን ደስ ያለህ፣ እንኳን ደስ ያላችሁ። አመሰግናለሁ። ዶክተር ስማቸው ጋሻዬ እና ዶክተር ሳይን ካሳው
ወደ መቀመጫችሁ እንድትመለሱ እጋብዛለሁ። በድጋሚ 10 ኮሌጅ ሲባዛ በ3 ወደ 30 አካባቢ ተማሪዎች ስለሚሆኑ ጊዜያችንን በአግባቡ እንጠቀም። የመጀመሪያው ኮሌጅ ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ሶስተኛ የወጣችው 37 ኤ ክላስ በማምጣት 3.96 ውጤት በማምጣት ቤዛዊት ተመስገን የኔሳ ከማኔጅመንት ዲፓርትመንት። ሁለተኛ የወጣው ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ 3.98 በማምጣት ከኢኮኖሚክስ ዲፓርትመንት አያሌው ተምሳሌ መንግስቱ። ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ አንደኛ የወጣው 42 ኤ ፕላስ በማምጣት 3.995 በማምጣት አካውንቲንግ ኤንድ ፋይናንስ ዲፓርትመንት አጃኖ ሞሱ አስረስ። እባካችሁ ለኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ በቀጣይ ኢንስቲትዩት ኦፍ ኤጁኬሽን ኤንድ ቢሄቪየራል ሳይንስ ሶስተኛ የወጣው 3.63 በማምጣት ዲቦራ ንጉሴ ወራዮ ሳይኮሎጂ ዲፓርትመንት። ሁለተኛ የወጣው 3.86 በማምጣት ከሳይኮሎጂ ዲፓርትመንት ሃይማኖት ሽፈራው ተመስገን። አንደኛ የወጣው 3.96 በማምጣት አሁንም ከሳይኮሎጂ ዲፓርትመንት ቃላት ሙሉ ቸኮል። ሃይማኖት ሽፈራው ቅድም የሚያምር ግጥም ያቀረበችልን ምክንያት ከኢንስቲትዩት ኦፍ ኤጁኬሽን ኤንድ ቢሄቪየራል ሳይንስ ሶስቱንም ሽልማት የወሰዱት በሳይኮሎጂ ዲፓርትመንት አንስተው። በቀጣይ ኢንስቲትዩት ኦፍ ቴክኖሎጂ ሶስተኛ የወጣው 3.92 ውጤት በማምጣት ዋዚማ ፎራላ በሶፍትዌር ኢንጂነሪንግ ዲፓርትመንት ባውጤ መኮንን አስረስ ያስተበጭባል። ሁለተኛ የወጣው 3.92 በማምጣት ሀብታሙ አለልኝ አትገኝ በሶፍትዌር ሀብታሙ አለልኝ ሶፍትዌር ኢንጂነሪንግ። ከኢንስቲትዩት ኦፍ ቴክኖሎጂ አንደኛ የወጣው 3.95 በማምጣት መብራት ማተሜ ግመኑ። ሶስቱም የምስክር ወረቀት የተሰጠው ለሶፍትዌር ኢንጂነሪንግ ዲፓርትመንት ነው። መብራት ሀብታሙ ባውቄ ወደ መድረክ ሶፍትዌር ኢንጂነሪንግ በቀጣይ ኢንስቲትዩት ኦፍ ላንድ አድሚኒስትሬሽን ሶስተኛ የወጣው ተሸላሚያችን 3.61 በማምጣት ሰጠኝ ጌቱ ጸጋው። ሁለተኛ ከኢንስቲትዩት ኦፍ ላንድ አድሚኒስትሬሽን ሁለተኛ የወጣው ተማሪያችን በተመሳሳይ ውጤት 3.61 ገዳሙ ጥላሁን ይዘንገው።
አንደኛ የወጣው 3.69 በማምጣት ከሪል ፕሮፐርቲ ቫሉዌሽን ዲፓርትመንት ስመኝ ምግብ ወንድፍራ ስመኝ ስኩል ኦፍ ነው። ሶስተኛ የወጣው ከስኩል ኦፍ ሎው 3.68 በማምጣት አቢሶሎም ሙሉ ዓለም። ከህግ ትምህርት ቤት ሁለተኛ የወጣው 3.7 በማምጣት ሽመልስ መዝገብ ጫኔ። ከህግ ትምህርት ቤት አንደኛ የወጣው 3.77 ውጤት በማምጣት ምህረት ጌትነት ኃይሉ ምህረት። ኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ ሶስተኛ የወጣው ከኬሚስትሪ ዲፓርትመንት ሲሆን ዮርዳኖስ አስተዋለ አዳምነህ 3.8 ዮርዳኖስ። ሁለተኛ የወጣው 3.82 በማምጣት ማርሸት ግዛቸው ገብረሕይወት ከማቴማቲክስ ዲፓርትመንት። ከኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ ኮሌጅ አንደኛ የወጣው 3.85 በማምጣት ከፊዚክስ ዲፓርትመንት ይፍሩ ብዙወርቅ በቃሉ። ስፖርት ሳይንስ አካዳሚ ስፖርት ሳይንስ ከስፖርት ሳይንስ ሶስተኛ የወጣው አቢቦ እንግዳው። አሁንም ሁለተኛ የወጣው ከግዕዝ ላንጉጅ ኤንድ ሊትሬቸር ዲፓርትመንት 3.81 በማምጣት ተክለ ጽዮን ቢያዝ። ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሁማኒቲስ አንደኛ የወጣው አሁንም ከግዕዝ ላንጉጅ ኤንድ ሊትሬቸር ዲፓርትመንት ቢያዲ ጫኔ 3.9። እባካችሁ ለግዕዝ ዲፓርትመንት ሞዳለ ሶስቱም ሰለው ሳይንስ ግዕዝ ዲፓርትመንት ነው። ኮሌጅ ኦፍ ሄልዝ ሳይንስ ኮሌጅ ኦፍ ሄልዝ ሳይንስ ሶስተኛ የወጣው ከነርሲንግ ዲፓርትመንት ሲሆን 3.91 በማምጣት ዳግም ደጉ ወልዴ። ኮሌጅ ኦፍ ሄልዝ ሳይንስ ሁለተኛ የወጣው ተማሪያችን ከነርሲንግ ዲፓርትመንት ሲሆን 3.935 በማምጣት ጌታቸው ባንቴ ሞላ። ከኮሌጅ ኦፍ ሄልዝ ሳይንስ አንደኛ የወጣው ተማሪያችን 3.97 በማምጣት በዓለም ላይ ድንገር ሜዲካል ላቦራቶሪ ሳይንስ ዲፓርትመንት። አግሪካልቸር ኤንድ ናቹራል ሪሶርስ ሶስተኛ የወጣው ተሸላሚያችን 3.85 በማምጣት አብርሃም ስማቸው ዘው